እንደምን ሰነበታችሁ ውድ የከፋ ማህበረሰብ ሬዲዮና ቴሌቪዥን ተከታታዮች። እንደተለመደው የከፋ ማህበረሰብ ሬዲዮና ቴሌቪዥን የተለያዩ አዝናኝና አስተማሪ ዝግጅቶችን በተለያየ መልኩ ወደ እናንተ ያደርሳል። በዛሬው ዝግጅታችን ያስተምራል ይመክራል ባልነው ርዕሰ ጉዳይ ዙሪያ እንመካከራለን። የዛሬው ርዕሰ ጉዳያችን የማህበራዊ ሚዲያ አጠቃቀም ሀሳብን የመግለጽ ሚዛናዊና ፍትሃዊ ሀሳብ የማቅረብ ርዕሰ ጉዳይ መነሻ አድርገን ከተለያዩ እንግዶች ጋር እንመካከራለን። ዝግጅቱን በመምራት እኔ ወንድሙ ካክለውና ባልደረባዬ የታመነ በየነ እንዲሁም የካሜራ ባለሙያዎቻችን አበል ተስፋዬና በላቸው ባሮ አሉ። በጋራ ሆነን እናንተ ጋር እንቆያለን። በዛሬው ዝግጅታችን በዚህ አጭር ቆይታ ያስተምራል ይመክራል መረጃ ያቀበላል ያለውን ቆይታ እናደርጋለን የሚል ተስፋ አለን። እንግዶች ከተለያየ ማህበረሰብ ክፍል የመጡ ናቸው። በቅድሚያ ወደ እንግዶቻችን ራሳቸውን ያስተዋውቁና ወደ ዋናው ቁም ነገራችን እንመለሳለን። አመሰግናለሁ። ስሜ መምህር መሐመድ ናጂ እስማኤል ይባላል። በቦንጋ መምህራን ትምህርት ኮሌጅ የስነ ዜጋ ትምህርት ክፍል አስተባባሪ ነኝ እና ማህበራዊ ሚዲያም ተጠቃሚ ነኝ። እሺ፣ መምህር እስራኤል ጌታቸው ይባላል። ያው እኔም ከቦንጋ መምህራን ትምህርት ኮሌጅ ከእንግሊዘኛ ትምህርት ክፍል እንግሊዘኛ መምህር ነኝ። ያው ስለተጋበዝኩ እጅግ አመሰግናለሁ። ሀሳቤን እንዳካፍል ማለት ነው። አዴሎ ይባላል በመስቀል አደባባይ። እንግዶቻችን አክብራችሁን እዚህ ድረስ ስለመጣችሁ ሀሳባችሁን ልታካፍሉ እዚህ እኛ መሀል ስለተገኛችሁ በከፋ ማህበረሰብ ሬዲዮና ቴሌቪዥን ተከታታዮች ስም እጅግ አድርገን እናመሰግናለን። ወደ ዋናው ጥያቄያችን እናመራለን። ርዕሰ ጉዳያችን እንግዲህ ሀሳብን መግለጽ፣ መልእክትን ማስተላለፍ፣ ስሜትን ለሌሎች ማስተጋባት እንግዲህ ከጥንት ጀምሮ በሰው ልጅ ህይወት ውስጥ እያደገ የመጣ ነውና ዛሬ በደረስንበት ዘመን ደግሞ እጅግ በፈጠነ ሁኔታ የሰው ልጅ ሀሳቡን ይገልጻል፣ መልእክት ያሳልፋል፣ እጅግ ህይወትን በሚያቀል መንገድ መረጃ ይለዋወጣል። እንደውም ዓለማችን በአጭር ጊዜ ውስጥ በመረጃ በአንድ መንደር ውስጥ ገብታለች የሚሉ ወገኖች አሉ ደግሞ ነውና ዛሬ የደረስንበትን ሀሳብን የመግለጽ መረጃ የማቃበል ነገሮችን የመተቸት ልምምድ እንደኛ ማህበረሰብ እንዴት አገኛችሁ? እስኪ ከዚህ እንጀምር። ከመምህር መሐመድ እንጀምር። እሺ፣ አመሰግናለሁ። ያው እንደተባለው አሁን ያለንበት ዘመን ዲጂታል ዘመን ነው። ምናልባት ከዚህ አሁን ካለንበት ቀደም ብሎ በነበረው ጊዜያቶች መረጃ የሚገኝበት ጊዜና ፍጥነቱ በጣም ከባድም ሩቅም ነው። አሁን ግን ማንም ሰው በየትኛውም አካባቢ ሆኖ መረጃዎችን በቀላሉ አክሰስ ሊያደርግ የሚችል ነው። ከዚህ ጋር ተያይዞ እንግዲህ ያው የትኛውም በተለይ መንግስት አሰራር ልማት የሚሆን ዲሞክራሲ የሚሆን ፍትህ ንቁ የሆነ የዜጎችን ተሳትፎ የሚፈልግ ነገር ነው። በተቃራኒው ደግሞ ኢፍትሃዊነትን ሌሎችን መልካም አስተዳደር እጦትን አሁን እነዚህንም ለመታገል ንቁ የሆነ የዜጎች ተሳትፎ እጅግ በጣም አስፈላጊ ነው። ሰው ይህንን እንዴት አድርገን እናደርጋለን፣ ይህንን እንዴት አድርገን መጠቀም የምንችለው የሚለው ነገር ጊዜው ያመጣልን ማህበራዊ ሚዲያ አለ። ሰው ማህበራዊ ሚዲያን ስንጠቀም እነዚህ ቅድም ያነሳኋቸውን ነገሮች ለማስተካከል፣ ዲሞክራሲን ለማምጣት፣ ፍትህን ለማምጣት፣ ግፍን ለመቃወም እጅግ በጣም በሰለጠነ እጅግ በጣም ኃላፊነት በተሞላ መንገድ ልንጠቀም ይገባል ብዬ ነው የማስበው። አሁን ምንድነው ትችት አለ። ትችት ኖርማል ነገር ነው። ትችት ኖርማል ነው። እንዴት ነው ኖርማል የሚሆነው? ትችት በማስረጃ ሲሆን፣ ትችት በመረጃ ሲሆን፣ ትችት ግለሰቦችን ሳይሆን ሀሳብ ላይ ሲሆን ተቀባይነት ይኖረዋል። በዚህ አግባብ ይህንን መሰረት አድርጎ ትችት የሚያቀርብም ሰው ጎበዝ ነው። እንዲህ አይነት ትችት ሲቀርብበትም ማንኛውም ሰው
ሊሆን ይችላል፣ የሃይማኖት አባት ሊሆን ይችላል፣ ነጋዴ ሊሆን ይችላል፣ የመንግስት ባለስልጣን ሊሆን ይችላል። እንዲህ አይነት ትችቶች ሲቀርቡ በቀናነት መቀበል ይገባል። ነገር ግን ትችትን መሰረት አድርጎ አሁን የምናያቸው ሰሞኑን የምናያቸው ነገሮች አሉ። ትችት የራሱን የቻለ ነገር ነው። ትችት ያስተምረናል እኮ ጉሌቶቻችንን እንድናውቅ እንድናይ ራሳችንን ያደርገናል። ለቀጣይ ስራ እንድንሰራ ያበረታተናል። ነገር ግን ከትችት ወጣ ባለ መንገድ እጅግ በጣም ክብረ ነክ በሆነ መንገድ የሰዎችን ሞራል፣ የሰዎችን ክብር፣ የሰዎችን መብት በሚነካ መንገድ ነገሮች እየቀረቡ ያሉበት ሁኔታ ነው ያለው። ይህ በፍጹም ተቀባይነት የለውም። ሰዎች ነን። ምናልባት ማህበራዊ ሚዲያ በቀላሉ መጠቀም ስለምንችል ብቻ ሁኔታዎችን ተመቻቹልን ብለን እንደፈለግን የምንሆንበት ሁኔታ ከግለሰብ አልፎ ማህበረሰባዊ ውድቀት ነው ለኛ የሚሆነው ማለት ነው። ማህበረሰባዊ ውድቀት ነው። የከፋ ህዝብ በዚህ አይታወቅም። የከፋ ህዝብ ችግር ካለ በሽማግሌ፣ በአካባቢ ሽማግሌ፣ በሃይማኖት አባት የሚመለስ እንጂ የሰዎችን አሁን እንደውም በሚገርም ሁኔታ ጭራሽ የሰዎችን የግል ህይወት ሁላ በሚነካ ሁኔታ ነው ያለው። ይሄ እኔ በግሌ እጅግ በጣም ማፍርበት ነገር ነው። መሆን የሌለበት ነገር ነው። መሆን የለበትም። ትችት አስፈላጊ ነው፣ ግን ትችት በአግባቡ መቅረብ አለበት የሚል ሀሳብ ነው ያለ። በጣም ደስ ምለውና ዛሬ ደረስንበት ሀሳብን የመግለጽ ነገሮችን የመተቸትን መንገድ መምህር መሐመድ በዚህ መልኩ የሱን እይታ አስቀምጧል። መምህር እስራኤል እንቀጥል። ምናልባት አሻደለውም መምህር እስራኤልም እንደ መሐመድ ወይ እንደ ሌሎች ወንደኛ ማህበራዊ ሚዲያን ላይ ይጠቀሙ ይችላሉ። ግን እንደው የመረጃ ልውውጣችን ወይ ተግባቦታችን ስንነቅፍም ስናመሰግንም እንደው የማህበረሰብ ወጋችን እንደው በቋንቋም አለ ለተግባቦት ነው መቼም የሚሰራው ነውና አንድ ነገር ላይ የሆነ ነገር ክፍተት ሲፈጠር ሰው በተዛነፈ መልኩ የሚሄድባቸው ርቀቶች የሰውን ህይወት ይነካሉና ልክ በዛ ልክ እንደው የሆነ ባለው ነገር ላይ መሆንም ባለበት ነገር ላይ ከቋንቋም ከማህበረሰብ ከወጋችን አንፃር ባህልን የምንካ ክብረ ነክ የሆነ የሚሆኑ ነገሮችን እንደው ማስተላለፍ እንኳን ብንፈልግ መገሰጽ መመለስ እንኳን ብንፈልግ መጠቀም ያለንበት አካሄድ ላይ እንደ መምህርም እንደው ምናልባት መምህር እስራኤልንም ምናልባት ይሄ ማለት የሀሳብ ነጻነት እንዲገደብ ሳይሆን እንደ ፖለቲካ ፓርቲም ሁሉ ብዙ ሰዎች ነበር የጠራነው በአጋጣሚ ሆኖ ይሄ የሚቀጥል ነገር ስለሆነ ነውና እስኪ ከዛ አንግል መቃወም ያለ ነው መተቸት ያለ ነው እየሆነ ባለው ነገር ላይ። ኦኬ እንግዲህ ሚዲያ ትልቁ ነገር ሚዲያ ለአንድ ሀገር መለወጥ፣ አንድ ሀገር እድገት፣ አንድ ሀገር ውድቀትም ቢሆን አይነተኛ ሚና የሚጫወት ነው። ትልቁን ሚና ይጫወታል። በአግባቡ ስንጠቀም ለአንድ ሀገር ልማት ትልቅ አስተዋጽኦ አለው። ሳንጠቀም ስንቀርም እስከ መበታተን ሊያደርሰን የሚችል ከሌሎች ሀገሮችም የምንረዳው በታሪክም የምንረዳው ነው። ሚዲያ በእርግጥ የሰው ልጅ በተፈጥሮ ያው ተናጋሪ እንስሳ ነው ለሚባለው ሀሳቡን በነጻነት የመግለጽ መብቱም በህገ መንግስት የተደገፈ ነው። አሁን ግን እንደ ሀገርም ስናይ የሚዲያ በተለይ ማህበራዊ ሚዲያ አጠቃቀማችን ላይ በእርግጥ ማህበራዊ ሚዲያ በጣም ፖዚቲቭ ኢፌክት አለው፣ አዎንታዊ ጎን አለው። በአግባቡ ሳንጠቀም ደግሞ አሉታዊ ገጽ አለው። ሰው ሀሳቡን በነጻነት መግለጽ እየቻለ አንዳንድ ጊዜ ሀሳብ በእርግጥ እንደ ሀገራችን ሁኔታ አሁን ሰዎች ሀሳባቸውን በመድረክ ዙሪያ በነጻነት ተጠርተው መጥተው በነጻነት ሀሳባቸውን አራምደው የጠየቁት ጥያቄ ፖዚቲቭ ላይ መለስ ይችላል። የሆነ ሆኖ ነገሮች ያው እኛም እንደ ሀገራችን እድገት ደረጃ እንደ ዲሞክራሲያችንም ፕሮሰስ ነገሮች አልጋ ባልጋ ሆነው በአንድ ሌሊት በአንድ ጀንበር ይፈጸማል ማለት አይደለም። አሁን ላይ የምናየው ነገር ዝም ብሎ መተቸት ቀላል ነው። መተቸት በጣም ቀላል ነው፣ ግን መስራት መገንባት ነው የሚከብደው። ልክ ዝም ብለ አንድ ነገር ላይ እንዲህ የሆነ ነጭ ነጠላ ላይ ጥቁር ነጥብ ቢታይ እዛ ጋር ጥቁር ይታያል። ነገር ግን ያንን ነጠላ እንደዛ እንዳይሆን መጠበቁ መከላከሉ ላይ ነው ትልቁ
ችግር ያለው እና እኔ እንደ ፖለቲካ ፓርቲ አሁን አንዳንድ ጊዜ ለራሴም ጥያቄ የሆነኝና ቆም ብዬ ሳስብ የምደነግጥበት ሁኔታ እንደ ሀገር ይቅርታ አድርጉልኝና አሁን ብዙውን ጊዜ ይሄም መንግስታችን አሁን በብዙ መልኩ ይተቻል። ግን ለምንድን ነው ፖዚቲቭ ጎኑስ የማይታየው? ኢትዮጵያ በዚህ ባጭር 3 እና 4 ዓመታት የተሰሩ ሜጋ ፕሮጀክቶችን ኢግኖር አድርገን የሆነ የሚሰራ አካል እኮ ይሳሳታል። ስንራመድ ነው እንቅፋት የሚመታን አይደለ? ካልተራመድን ከተቀመጠን ቁጭ ካልን ምንም ስህተት አንሰራ። ግን ስህተቶችን እያሳየን ትክክለኛ ቅድም ወንድሜ እንዳለው በምክንያታዊ ሆነን ይሄ እያልን ነገ እኔስ ሰው እንደመሆኔ እዛ ቦታ ብሆን በትክክል እንደዚህ በዚህ አይነት ፍጥነት እንዲህ አይነት ነገር አደርጋለሁ ወይ? እኔስ ፐርፌክትሊ አደርጋለሁ ወይ? እኔም ሰው ነኝና በስሬም ያሉት አካላት ሊሳሳቱ ይችላሉ። አሁን ታች ላይ አንዳንዴ ሰብአዊ መብትም ዲሞክራሲያዊ መብትም የዜጎችም አልፎ አልፎ ቀበሌ ደረጃ ላይ ሊተላለፍ ይችላል፣ ሊረገጥ ይችላል። ሚስተር ኤክስ ያንን ሰራና እንትን አይደለም። የተቃዋሚ ፓርቲም ደግሞ ምናልባት እንዳሰራር የሚሰሩ መጥፎ ነገሮችን እያወጣ ማሳየት እንዲህ ቢደረግ እንዲህ አሰራሮችን ታች ያሉትን አካላትን ቢያርም በእንዲህ ቢመልስ እያልን ማሳየትና ጎን ለጎን ከራሳችን ፖሊሲና ፕሮግራም ባሻገር በሂደት ይሄ ፖሊሲና ፕሮግራማችንን ያው በምርጫ ሰዓት ነው የምናደርገው። ከዛ ውጪ ግን ባሉት ጊዜያት መንግስት ጎን ሀገራዊ በሆኑ ጉዳዮች ላይ ፖዚቲቭ ቲንከር ሆነን መስራት አለብን። ምክንያቱም ያለችን አንድ ሀገር ናት። ለኛ ሳይሆን ነገ ለልጆቻችን ልጄ በየትኛው ሀገር ላይ ነው? ሌላ ሀገር አለው ወይስ አንስቼ ዱባይ ነው የምከተው ወይስ ሳውዲ አረቢያ የት ነው? ካናዳ ነው? እዚሁ ኢትዮጵያ ውስጥ ነው የሚያድገው። እዚህ ቦንጋ ላይ ነው የሚያድገው። ስለዚህ ቦንጋ ላይ ያለውን ሲቹዌሽን ማመቻቸት የኔ ፋንታ ነው። የኔ አስተዋጽኦ ሊኖር ይገባል። ይህንን ደግሞ ፍራንክሊ በተለያየ እኔ አስፈላጊ ከሆነ እኔ በነገራችን ላይ ፐርሰናሊ ሆነ እንደ ፓርቲም የሚታዩ ግድፈቶች ሲኖሩ የሚመለከተው ከተማ አስተዳደር ከሆነ ከተማ አስተዳደር ከንቲባው ጋር፣ ዞን ፕሬዚዳንቱ ጋር መናገር ካለብኝ እዛው ማሳየት ያልታየው ነገር ካለ በእንዲህ አይነት ነው እና ሌሎችም ቢሆኑ ይሄን አይነት ልምድ እና እንትን ቢወስዱ የተሻለ ነው የሚሆነው። የሚዲያ አጠቃቀማችን ላይ ደግሞ እኔ ማንሳት የምፈልገው አሁን በስሜት ከመነዳት ይልቅ ቅድም ወንድሜም እንዳለው ምክንያታዊ አሁን የሆነ ነገር እንዲህ ተሰራ እንዲህ ቦታ ላይ ነገሌ እንዲያደረጉ ሲባል ያንን ሼር ላይክ ማድረግ ሳይሆን እውነት ተደርጓል ወይ፣ እውነት ይሄ ነገር እዛ ቦታ ተፈጥሯል ወይ ብሎ ማንሳት፣ ራስን መጠየቅና ማረጋገጥ። እርግጠኛ ስንሆን እንኳን ሼር ብናደርግ ጥሩ ነው ከዛ ቁጭት ውስጥ ከመግባት ይልቅ። ስለዚህ ይሄን አይነት ጥንቃቄ ብንወስድና ሌላው ደግሞ የምንለቃቸው ፐብሊክ የምንለቃቸው ነገሮች የምንጽፎቸውም ሰዎች ቆም ብለን ማሰብ አለብን። ይህን ሼር ስናደርግ ይህንን ፐብሊክ ስለቅ ምን አይነት ሰዎች ናቸው የሚያዩት? ምን አይነት ኢሜጅ ነው የሚያመጣው? በህብረተሰብ በሰላም በአኗኗር በመስተጋብራችን ላይ የሚያመጣው ችግር ከሌሎች ማህበረሰብ ጋር ያለንን እንትን የሚያቃርን ወይም ሌላ ኔጌቲቭ ኢሜጅ ይፈጥራል ወይ? ከዚህ ይልቅ ይሄ በምን ሊስተካከል የሚችላል ወይም ምን አይነት ቃላት ብጠቀም ነው የተሻለ የሚሆነው? አንዳንዴም የቃላት ምርጫ ወሳኝነት አለው። የምንጠቀማቸው ቃላት ወሳኝነት ለፍጥነት ብለን ወይ እንትን ብለን የሌላውን ስሜት ተመኮርኮርና ላይክ ሼር ብዙ እንትን ለማግኘት ስንል ፎሎወር ለማግኘት ስንል አላስፈላጊ ነገር። ምክንያቱም ቅድም ብያለሁ ሀገር ሲኖር ነው ነገ የምንወልዳቸው ልጆችም እዚች ሀገር ላይ የሚኖሩትና ከዚህ አንጻር ሚዲያ ላይ አጠቃቀማችን ላይ ትልቅ ትኩረት ልንሰጥ ይገባል የሚል እምነት አለ። ውይይታችን እንደቀጠለ ነውና ርዕሰ ጉዳያችን የማህበራዊ ሚዲያ አጠቃቀም በተለይም ደግሞ ሀሳብን በነጻነት በምክንያት የመግለጽ ባህላችን ልምምዳችን አሁን ካለንበት ነባራዊ ሁኔታ ምን ይመስላል ይላል። ከተለያየ ማህበረሰብ የመጡ እንግዶቻችን ምክር አዘል ሀሳቦችን እያቀረቡ ይገኛሉና ወንድሞቻችን እንግዶቻችን ያቀረቡት ሀሳብ አለ፣ ይቀጥላል። ለመሆኑ አሁን ያለንበት ሁኔታ በምክንያት በሚዛናዊነት ሀሳብን የመግለጽ ልምምዳችን ምን ይመስላል? ጋሻ ደሎኔ እኔ
ማህበራዊ ሚዲያ ላይ ይገባሉ እንደዚህ እዛ ፊልሚያ ውስጥ ይኖራሉ ብለን ሳይሆን በቃ አሁን ወንድም ከወንድም ጋር ነው የተባለመ ያለው። እኔ ባጠፋ እኔ መምህር መሐመድን ሊነቅረው ከሆነ እንኳን ሊነቅፈው ከሆነ እሱ በግል በድሎኝም እንኳን ቢሆን ከሱ በስተኋላ በጣም ራሳቸውን የሚጠብቁ ጨዋ ትዳሩ አባቱ እናቱ አንቱ የተባሉ አሉ። ቢያንስ አንድን ነገር ስነካ የቱን ጋር ሄዶ እንደምነካ ሳናስተውል የምናደርግባቸው አሁን በአማርኛ አለ አባባል የግድለ ባልሽ የሞተ ወንድምሽ ያዘንሽ ግጣጣ ከቤት ዞሮ ዞሮ ተጎጂው እኛ መሆናችን ስናሳን ማናችንን ያበድን ያለ ነው። ይሄንን የሚያብደውን ሀይ ብሎ ማስቆም ያለበት ማን ነው? እንደ ሀገር ሽማግሌ እንደምናምን በመለው ነገር እንጂ ማህበራዊ ሚዲያ ውስጥ እርሶ በአብዛኛው ገብቶ እንትን ይላሉ ሳይሆን ግን ሲባል ይሰማሉ። ሰፈር ውስጥ አንዱን እንትን ሌሎች ይችላሉ አይቶም ሊሆን ይችላል። እስኪ ከሱ ጋር አያይዘው። እሺ ስለሰጠኝ እድል አመሰግናለሁ። ግን ወንድሞቼ ማለት ልጆች ብዙውን ብለውታል። እኔ መሰረታዊ የሆነ ፖለቲካ ወርድ አይደለም የምናገረው ባህል አባባል ነው እያመጣው ያለሁት። ሰድቦ ሰዳቢ ለሰዳቢ መስጠት ይላሉ አባታ። ሰድቦ ለሰዳቢ መስጠት ከባህላችን ውጪ የሆነ ተግባር ነው እየተፈጸመ ያለው። እኛ በእውነት ተሰድበናል ማለት ይችላል። እኔ በክፋነት ተሰድበናል ያልኩት ይህንንም በደረጃ ለማለት ፈልጋለሁ። እውነተኛ ክርስቲያን የሆነ ሰው ፍርሃ እግዚአብሔር ካለው ወንድሙ ቢያጠፋ ካለበት ጠርቶ መምከር ማማከር ተገቢ ነው። ይሄ ትልቅ ባህል ነው፣ ሊከበር ይገባል። አላከበርንም። አሁን አዲሱ ትውልድ ውስጥ የሆነ ነገር ተፈጠረ ይመስለኛል። ይህ የተፈጠረው ምንድን መሰላችሁ? ሰዎች እኛ አባቶች ባለስልጣናት ቢሮ ሄዶ ወንድሜ እንዲህ ያለ ችግር አለብህ፣ ይህን ችግር አስወግድ ቅረፍ ብሎ መናገር ይችላል፣ መብቱ። ግን ነገር ግን እንደ አደባባይ አወጥቶ በጽሁፍ ሚዲያ ላይ ይህን ማስተላለፍ ማለት ራስ ምታት ነው። ማንን ነው? ቅድም እንዳልኩት ሰድቦ ተሰዳቢ መሰጠ እንደማለት ነው። እና ይሄ ካሁኑ ጀምሮ በእውነት መቀጨት ሚዲያውም ራሱ ምን አይነት ሚዲያ ቢሆን ነው ይህንን ፎርወርድ ያደረገው? እርግጥ ለምን ነጻነት እንዲጠፋም የምንሻው ነገር የለም። ነገር ነጻነትን ሊያስከብር የሚችለው ነጻነቱን በስድብ ሳይሆን ባሉባልታ ሳይሆን እውነትን እውነት ነው ብሎ ሄደው ወንድም የሚመክረውን ወንድም መክረው መመለስ ነበረበት። አልተደረገም። እኔ ከምትሄድበት መንገድ ብሎ መምከርም ነበረበት። እኔ ያየሁት ወይም የሰማሁትን ሌላ እንዳይሰማ ብሎ ቢመክረው የማይመለስ ከሆነና ማስፈራራት አዘል ቃል ቢናገር እግዚአብሔርን ልቦና ይስጥህ ብሎ መምከር ነበረበት። እኔ እንደሚገባኝ የኛ አንድነት የማይፈልጉ ወገኖች እርስ በርሳችንን በማጋጨት ክፍተት ፈጥሮ ራሳችንን ህልውና ለማናጋትና ለማጋጨትና ክፍተት ለመፍጠር የራሳቸውን ዓላማ ለማሳካት የሚፈልጉ አካላት እንደሚፈጥሩ ጠንክረን ተከታትለን ዓላማቸውን ወደ መስመር እንዲገቡ ማድረግ ያሻል። ይህ የማከፋፈል ተግባር አሁን የተፈጠረ አይደለም ወንድሞች፣ የቆየ ጠንካራ መሰረት ያለው ነው። እኔ እስከማውቀው ከፋ ጠንካራ መንግስት ነበረው። ያን መንግስትን ለማስወገድ ምን ተፈጠረ? የከፋ ንጉሥ ጠንካራነቱን ለማስቀረት ከፋ ላይ ይህን ግብር አልከፍልም የሚል ባህል ሲመጣበት ምን አደረጉት? ራስ ወልደ ጊዮርጊስን በማያ በኩል ላኩ፣ ራስ ምሩን በጌራ በኩል ላኩ። ከዛ በኋላ ምን አደረጉት? የከፋ ንጉሥ ከቦ ያዙት፣ አንኮበር ወሰዱ። ያ ምንን አመጣ? ክፍተትን ፈጠረ። የኛ አባቶች ሽማግሌዎች የነበሩትም የንጉሱን ቤተሰብ የሚጠሉ ነበሩ ከማከፋፈል አንጻር። ምክንያቱም በሌላው አጀብ ነው እየመጡ ያሉት። ያንን ከማከፋፈል አንጻር ይጥሉ ነበርና ንጉሱን አሳልፈው ሰጡ። ከዛ በኋላ ንጉሱ ያንተ ህዝቦች ቢጠሩ ምን ይሉሃል ብሎ እስከ የኛን ህዝብ ጠሩ። ሽማግሌዎች ጠርቶ ሲወስዱ አዳራሽ መጋረጃ ውስጥ ከቶ አንኮበራ መጥቶ አዳራሽ ውስጥ ከቶ ተነስቶ ያንተ ሰው ምን ይልሃል? ወደ አገሬ መመለስ ትፈልጋለህ ወይ ብሉት።
አዎ እፈልጋለሁ። ያንተ ከፋ ሰው አይጠላህ እንደ እኔን አይጠላኝም አሉ። መጋረጃ ውስጥ ያሉት ነገር ግን መጋረጃ ሲከፈት ይኸው ያንተ ህዝብ እኮ አንተን እንዲህ አለ አሉ። ኧረ ተረገም። ይህ ብቻም አይደለም። እኔ አሁን አንድ ጠንካራ መንግስት በሚኖርበት ሀገር የሌሎች ሀያላን ተጽዕኖም አለ። አሁን የኛ ብቻ አይደለም። ይሄ ኢንፍሉዌንስ እኮ የአሁኑ ብቻ አይደለም። ድሮ ሀያላን መንግስታት ኢትዮጵያ የተከበረች ሀገር ሀብት ያላት እርጥብ ሀብት ያላት አገር በመሆኗ እቺን ሀገር ተቀረማምተን እኛ ሀብቷን እንጠቀም ብሎ ባለባቱን ከባለባቱ ጋር ሹማምቱን ከሹማምቱ ጋር አጣሉ። በትግራይ ቱርኮች፣ ድርቡሾች፣ ግብጾች ገቡ፣ እንግሊዞች ገቡ። ይሄ ምንድነው? የማጣላት ባህሪና በዛ አሳበው እርካሽ የሰው ጉልበትና የምድር ሀብትን ለመጠቀም ያደረገው ጥረት ነው። ያ አሁንም ሙሉ አድሮ ያ መስመር እኛንም እያከፋፈል ነው። ከላይ ጀምሮ እስከ ታች አሁንም እያከፋፈል ነው። ይሄ መከፋፈል እንዲቀር እኛ የአገር ሽማግሌዎች በተለያየ መድረኮች በእውነት ከመናገር ወደ ኋላ የምንቆጠብበት አንዳችን ምክንያት የለምና የአሁኑ የተፈጠረው ችግር የትላንቱ ክፍፍል ፍጥረት ነው። ሌሎች ተጽዕኖ ነው፣ ኢንፍሉዌንስ ነው፣ ስም ማጥፋት ዘመቻ ነውና ይህንን ሁላችንም በእውነት በየመድረኮቹ እየተናገርን ልንገፋው የሚገባ ህዝቡንም አሰባስበን በእውነት በመድረኩ ላይ በቀበሌዎች አማካኝነት ህዝቡን አሰባስበን ይህንን አስነዋሪ ተግባር የሚፈጽሙ ጋጠ ወጦች ስርዓት ውስጥ እንዲገቡ የማድረግ ግዴታ አለብን። ቅድም ወንድሞቼ ብለዋል፣ መመካከር ተገቢ ነው ብለዋል። መመካከር መልካም ነው። መመካከር እንዳይመጣ እነሱ ገድቦበታል። ምክንያቱም ከሌላው እጅ ምናኛ እየገባ እኛን እያከፋፈለ እየበታተነ ማኖር የሚፈልግ አካል በመኖሩ እንጂ ይህን የጻፈ አካል በእውነት ከሱ ብቻ የፈለቀ አይመስለኝም። እኔ እንደሚገባኝ እንዴ እዛ ባይቀርብ ኖሮ የት አይቶት ነው ይህን የሚናገረው? የት አየው? ቀርቦ ምስጢር ወይ ስለም የሚረዳ ሰው ሊሆን ይችላል። እኛ አላወቅንም፣ ሰሚዎቹ አላወቅንም እንጂ እዚያ ቅርብ ሆኖ ምስጢር የሚረዳ ወይም እነሱን ከፋፍሎ በዛ አጋጣሚ ለመጠቀም የሚፈልግ አመራሩን ለማከፋፈል የሚፈልግ አካል ቢኖር ነውና ይሄንን ባክ መከታተሉ ተገቢ ነው። አውትሉካችንን ማስፋት ያስፈልጋል። አራት ኮርነር ማየት ያስፈልገናል። አራት ኮርነር ማየት ካልቻልን ዋን ላይን ስንሄድ ገደል ውስጥ መግባት ነው የሚሆነው። ስለዚህ አራት አቅጣጫ አራቱን ኮርነር አይተ ከየት ነው ምንጩ፣ ይሄ ምንጭ ከምን መጣ የሚለውን እቺ የከፋፍለ ግዛን አካሄድ ልንቀርፈው ይገባል። እኔም በሀገር ሽማግሌነቴ በአካባቢ በሚደረጉ ስብሰባዎች እነኚህን ጋጠወጥ ተግባራት እንዲቀሩ ሰድቦ ለሰዳቢ የሚያስቡ አካላትን እንዲቀሩ፣ እንዲታረሙ፣ እንዲማሩ በወጣቶችን አንድ ላይ ህዝብን አንድ ላይ ያማከለ ቀበሌ ስብሰባ በሚደረግበት ጊዜ እኛም የአባቶቻችን ምክር አገልግሎት ከመስጠት ወደ ኋላ አንቆጠብም። በተደረገው ነገር በእውነት ይጸጸታለሁ። ሚዲያ ላይ ልጅ እጅ ላይ ሞባይሉ ላይ አይቼ እንባን ያነቀኝ የትላንቱ ማከፋፈል አሁንም እየመጣ ነው ወይ ያልኩት። ይህንን ለመግታት ጥሪ በማድረጋችሁ በእውነት ደስ ብሎናልና እንደምንም እናንተ አሁንም እኛን እንዳሰባሰባችሁ ሌሎችን የሃይማኖት መሪዎችን የህግ አካላትን ህገ ወጥ ነው እኮ ለምን ተናገርክ አይደለም እኮ ህገ ወጥ ተግባር ሲፈጸም እኮ ህግ ዝም ብሎ አይመለከተው። የሃይማኖት መሪዎችም ዝም ብሎ አይመለከቱትም። እነሱም ሊሳተፉ ይገባል፣ ሊመሩት ይገባል። በመሩት ህዝብ ማዕከል ገብቶ እንዲህ ያሉ ተግባራት የኛ ሰብአዊነት ክብራችንን የሚነካ ተግባር እንዳይፈጸም የማድረግ ኃላፊነት ስላለባቸው ይህንኑ መድረክ ከፍታችሁ ብታነጋግሩት መልካም ነው የሚል እምነት አለኝ። አመሰግናለሁ። ከመነሻው አነሳናቸው በርካታ ነገሮች አሉ። እንግዶቻችን እጅግ ይመክራል፣ ያስተምራል፣ ይመልሳል የተባሉትን ሀሳቦችን እያቀረቡ ይገኛሉና አባታችን አቶ አደሎ የመጣንበት መንገድ ልምምዳችን ትክክል አይደለም ብለው አንስተዋል። መምህር መሐመድ እንዲሁም መምህር እስራኤልም ያቀረባቸው ሀሳቦች አሉ። አሁን ሁለት ጉዳዮችን እናንሳ። ቅድም ከመነሻችን እናንተ ጠቆም ያደረጋችሁት ነገር አለ። አንደኛ አሁን ሀሳብን በነጻነት የመግለጽ መተቸት፣ ማስተማር፣ መምከር፣ መጠቆም እድሉ ሰፊ ነው።
ብላችኋልና አንደኛው አሁን ሐሳብን የምንገልጽበት መንገድ የነጻነት መብዛቱ ይሄን እንዴት አያችሁ? አንድ ነው። ሁለተኛ በጣም ቁልፍ ጉዳይ ማጠንጠኛ የምናደርገው ፌክ አካውንት ነው። አሁን የበዛው ፌክ አካውንት ትልቅ ተጽዕኖ ያሳድራል። በፌክ አካውንት የሚለቀቁ መረጃዎች ናቸው የሚል ምልከታ አለ። ከዛ ባሻገር ሐሳቡን እንጂ ግለሰቡን አጥላ ሐሳብ ተቺ ግለሰቡን አትንካ የሚል ይሄ በሰለጠነ ዓለም ስነድም የሰለጠኑ ዜጎቻችን ሐሳብ ነው የሚተቹት፣ ግለሰቡን አይደለም። የግለሰቡን ሐሳብ ነው የሚተቹትና ከነዚህ አንገል ከነዚህ መነሻ ጠቃሚ የሆኑ ጉዳዮችን እናነሳለን። ይሄን የምናነሳው ከህግ አንግል ብቻ አይደለም፣ ከሞራላችን፣ ከማህበረሰብ ከመጠንበት ወግ የሚሉ ነገሮችን እናንሳና እስኪ መምህር መሐመድ ይቀጥሉ። አሁን በተነሳው በተለይ ከፌክ አካውንቶች ጋር አብሮ ያለውን ነገር ነው ማነሳው። ያው ማህበራዊ ሚዲያ በራሱ ሰይጣን አይደለም፣ በራሱ መልአክ አይደለም፣ በራሱ ጥሩ አይደለም፣ በራሱ መጥፎ አይደለም። አጠቃቀማችን ነው ጥሩ መጥፎ የሚያደርገው። እስናት ኢቪል አይደለም። አጠቃቀማችን ግን ወሳኝ ነው፣ በጣም ወሳኝ ነው። በአግባቡ የምንጠቀመው ከሆነ በጣም ብዙ በረከቶች አሉት። እያየን በእኛ አካባቢ ብዙ የተቸገሩ ልጆቻቸውን ማሳከም ያልቻሉ አይተናል። ልምምዱ አለ። በአግባቡ መጠቀማችን ይሄ በጣም የሚያስደስት ነው፣ የሚያኮራ ነው። እኛም ለወደፊቱ በኩራት የምንናገረው ነገር ነው። ከዛ በተቃራኒ ደግሞ አንገት የሚያስደፋ ነገር አለ። ከዚህ ከፌክ አካውንት ጋር የተገናኘ ነው። ይሄ ፌክ አካውንት አደጋው እንዲህ በቀላሉ ብቻ ተነግሮ የሚታለፍ አይደለም። እውነት ነው። ሰዎች ሀሳባቸውን በነጻነት ማንሸራሸር ይችላሉ። ግን ሀሳብን በነጻነት ማንሸራሸር በዚህ በፌክ አካውንት ከሆነ እሱ ሀሳብን ማንሸራሸር አይሆንም። ስለዚህ ምንድን ነው አሁን ሰዎች ወደ ፌክ አካውንት እንዲገቡ የሚያደርጋቸው ነገር ምንድን ነው? ለምንድን ነው ያንን የሚመርጡት? ምንድን ነው ችግሩ የሚለውን ነገር ማየት ነው የሚያስፈልገው ብዬ ነው የማስበው። እኔ በዚህ ነገር 4 ነገሮች ቢነሱ ብዬ እንትን ማድረግ ይፈልጋሉ። ፌክ አካውንት የሚከፍቱ ሰዎች አንደኛው ብዬ እኔ ማስበው ነው የስነ ልቦና ቀውስ ያለባቸው ናቸው። ፌክ አካውንትን ከፍተው በዛ የሚሄዱ የስነ ልቦና ቀውስ ያለበት ሰው እሱ ብቻ አይደለም የሚጎዳው፣ ብዙ ሰው ነው የሚጎዳው። አሁን እያየን ያለ ነው። ስለዚህ የስነ ልቦና ቀውስ ያለባቸው ሰዎች በአሁን ዘመን እኮ አንድ አካውንት በእኔ ስም ራሱ እኮ ጽፎ መቀጠል ራሱ ከባድ እኮ ነው። የሚጨንቅ ነገር ነው። የማወጣውን ቃላት የምናገረው ነገር ሰውን ይነካ ይሆን ወይ እያልኩኝ ይጨነቃሉ። ፌክ አካውንት ያለው ሰው 5ም 10ም አሉ። ይሄ ስቴብል ያልሆነ ሰው ነው ማለት ነው። ችግር ያለበት ሰው ነው። እኛ ሀገር ነው እንጂ ሌላ ሀገር ቢሆን ውጭ ሀገር ቢሆን መታከም ያለበት ሪሃቢሊቴሽን ሴንተር ውስጥ መግባት ያለበት ነው። ስለዚህ ፌክ አካውንት የሚጠቀሙ ሰዎች አንደኛ እኔ የዚህ የስነ ልቦና ቀውስ ያለባቸው ናቸው ብዬ ነው የማስበው። ሁለተኛ ምክንያት ብዬ ነው የማስበው ምንድነው? ማህበራዊ ምክንያት ነው። ይሄ ምንድነው? ይሄ ሰው ያደገበት ቤት የኖረበት ቤት በግጭት በኮንፍሊክት ውስጥ ያደገ ከሆነ ሁሉ ነገር የሚታየው ያ ነው። ነገሮችን በዚህ ኔጋቲቭ በሆነ መንገድ ለመፍታት ጥረት ማድረግ፣ በሽተኛ በታመመ መንገድ ለመሄድ ነው ጥረት የሚያደርገው። ምክንያቱም የመጣበት መንገድ ስለሆነ ሰው ያደገበት ቤት፣ አስተዳደጉ፣ አዋዋሉ በጣም ወሳኝነት አለው። ማህበራዊ ሚዲያን ሲጠቀም በአግባቡ ተኮትኩቶ ያደገ ከሆነ ስነ ምግባር ያለው ሰው ከሆነ መብትና ግዴታውን ጠንቅቆ የሚያውቅ ከሆነ በአግባቡ ነው ሊጠቀም የሚችለው። ወደ ፌክ አካውንት ሊወስድ የሚችለው ነገር የለም። አንዳንድ እኮ እውነትን በእኔ ስም ጽፌ እውነትን መጋፈጥ አለብኝ። ችግር የለም፣ እውነት እኮ ያወጣኛል። እናውቃለን እኮ በአሁን ዘመን
አይደል እንዴ? አንዳንድ ጊዜ የማይሆን ነገሮችም ሲሰሩ እናያለን። ትክክል አይደለም። ይሄንንም እኔ እዚህ ጋር መናገር ስለምፈልግ ነው። ሐሳቤን በነጻነት ማስተላለፍ አለብኝ። ሐሳብ አንስቼ አንዳንድ ጊዜ ሰዎች መውሰድ ያለባቸው ነገር ምንድነው? መልካም የሆነ ሐሳብ ተነስቶ ከዛ መማር ከዛ ያንን መውሰድ ያለብን ይሄ ሰውዬ ይሄን ለምን ሐሳብ አነሳ ብሎ እሱን ያልተፈለገ ነገር ላይ መፈረጁ ትክክል ስላልሆነ ነው። ትክክል ስላልሆነ ስለዚህ እኔ የሚያስፈራኝ ነገር የለም። መልካም ነገር ሲሰራ ይሄ መልካም ነገር ተሰርቷል ብዬ እናገራለሁ። ስህተቶች ካሉ ደግሞ ይሄ ስህተት አለበት ብዬ መናገር እችላለሁ። መናገርም አለብኝ። ስለዚህ ማህበራዊ ቀውስ ያለባቸው ሰዎች ግን በዚህ ቀጥታ በዚህ መሄድ አይፈልጉም። ይሄ መንገድ እኮ ሁሌ እንትን ላይሆን ይችላል አይደል እንዴ? ስለዚህ ይሄንን አይፈልጉም። እውነትን መጋፈጥ አይፈልጉም። ስለዚህ ያኛው በሽተኛ የሆነውን መንገድ ነው የሚሄዱት ማለት ነው። ይሄ ነው። ሶስተኛው ምክንያት የኢኮኖሚ ነው። ምናልባት በዚህ አይነት መንገድ ሰዎችን ተሳድቤ የሆነ ትርፍ አገኛለሁ የሚል ነው። የሰዎችን ክብር ነክቼ ትርፍ አገኛለሁ የሚል ነው። ይሄ በጣም የተንሰራፋ ነው። ይሄ ትክክል አይደለም። በዚህ አይነት መንገድን ብር ብናገኝ እኮ ለእኛ ጥሩ አይደለም። በሀቅ አላገኘንም። በመልካም መንገድ ያገኘው አይደለም። እኛ ባህላችንም እምነታችን ሃይማኖታችን ምናችን አይፈቅድልንም። በውሸት መንገድ የምናገኘው ነገር በውሸት ነገር ይጠፋብናል እኮ። ስለዚህ እኔ የሰው ክብር ነክቼ ሰው ተሳድቤ ሰው ምናምን አድርጌ ማገኘው ጥቅም ራሱ ትክክለኛ አይደለም፣ ኖርማል አይደለም። ሰው ከዚህ አይነት ነገር መውጣት አለበት። አራተኛውና ዋነኛው ምክንያት አሁን በእኛ አካባቢ በተለይ ያላለው ነገር ምንድነው ብዬ ማስበው እኔ ትልቁ የፖለቲካ ምክንያት ነው። ፖለቲካዊ ነው። ይሄ ፖለቲካዊ ምክንያት በጣም በተጠና መንገድ በጣም በተደራጀ መንገድ እየተሰራ ያለ ነው ብዬ ነው እኔ ማምነው። እኔ የእንትን ችግር የለብኝም። አሁን ያሉ የኛ አመራሮች በተለይ በክልልም ያሉት በፌዴራልም ያሉት በዞኑም ያሉን አመራሮቻችን የሚያጠፋ አለ። በጣም የሚያጠፉ አሉ። እነሱን ማስተማር መምከሩ አስፈላጊ ነው። ነገር ግን አሁን ያሉን እኔ እውነቴን ነው የምናገረው በእሳት ተፈትነው ያለፉ ናቸው። ምናልባት ስም መጥቀሱ አስፈላጊ ሊሆን ይችላል። እዚህ ከ2010 ጀምሮ ከ2011 ጀምሮ የነበረው ሁኔታ ሁላችንም እናስታውሳለን። ማንም የሚረሳው አይደለም። ከባድ እንቅስቃሴ የነበረበት ወቅት ነው። ይህንን ወቅት አሁን ያሉ አመራሮች ከወጣቶች ጋር ከሀገር ሽማግሌዎች ጋር በመነጋገር አንድ ኮሽታ ሳይኖር ጠጠር ሳይወረወር የሰው ሕይወት ሳያልፍ ቤት ሳይቃጠል በጥበብ የተመጣበት ነው። ይህንን ክሬዲት ሳንሰጥ አናልፍም። ይህን ክሬዲት በወቅቱ የነበሩ አመራሮች በወቅቱ የነበሩ ወጣቶች በጣም በወደ ሰፊነት የሃይማኖት አባቶች ወጥተው ያ ሁሉ መንገድ በተዘጋበት ወቅት ያ ሁሉ በሆነበት ወቅት ምንም ነገር ሳንሆን ጥሩ የሚባል ታሪክ ጥለው ያለፈ ማህበረሰብ ነው። እዚህ ውስጥ እነዚህ አመራሮች አሉ። እነዚህን ዛሬ መልሰን ብንሰድብ ብናኮንን እንደው ፈጣሪሽ ምን ይለናል? ይሄ ተገቢ ነው? ተገቢ አይደለም። ይሄንን የሚያደርጉ ሰዎች የፖለቲካ አጀንዳ ያላቸው ናቸው። እነዚህ ሰዎች አሁን ያሉ ሰዎች እንዳይቀጥሉ ትልቅ ደረጃ እንዳይደርሱ እኛም ጠንካራ የሆኑ ወኪል እንደራሴዎች እንዳይኖሩን ከማድረግ አንፃር ነው ማለት ነው። ውክልና ለማሳጣት ነው እኔ ብዬ ማምነው። ሌላኛው ቅድም ጋሼም አንስተውታል፣ የመከፋፈል ነው። ከፋ አንድ ከሆነ አጥፋ፣ ሁለት ከሆነ አንተ ጥፋ የሚባል በጣም አደገኛ ንግግር አለ። ይሄንን ለማምጣት የሚደረግ ጥረት ነው በመከፋፈል ህዝቡን ወደዚህ ነው ወደዛ በማድረግ አሁን አንዳንድ ቦታ ላይ ክፍፍል ያለ አድርጎ ለማስመሰል የሚፈልጉ ሰዎች አሉ። በሽተኛ ሰዎች፣ የተወሰኑ ሰዎች አሁን የጻፉ ስድብ ላይ ያሉ ሰዎች እነሱን ሰዎችና ሌሎችን አድርገን እንዲህ ተካፍሏል ብለን ልንለው የምንችለው ነገር አይደለም። ችግር ያለባቸው ሰዎች አሉ። እነዚህን ችግር ያለባቸው ሰዎች መለየት ያስፈልጋል፣ መምከር ያስፈልጋል፣ ማስተማር ያስፈልጋል። እኛ አልተለያየንም። ለምን የምንለያዩ? ያሉንን ሰዎቻችንን ማመን አለብን። ችግሮቻቸውን መናገር አለብን። ወደፊት ማምጣት አለብን፣ ማብቃት አለብን። ሌላ ሰው እኮ አይመጣም።
ሌላ ከፋብሪካ እኮ የምናዘጋጀው ሰው የለም አይደል እንዴ? እኔ እስከማምነው ያሉን ሰዎች ናቸው። ልምዱ አላቸው፣ ፕራክቲሱ አላቸው፣ ወጣቶች ናቸው። እንደግፋቸው፣ ወደፊት እንግፋቸው። ግን ይህንን የማይፈልጉ ሰዎች፣ ይህንን ቆርጦ መጣል የሚፈልጉ ሰዎች እና የፖለቲካ ኪሳራ እንዲገጥመን የሚፈልጉ ሰዎች ናቸው ይህንን እያደረጉ ያሉት። ሰው እነዚህን 4 ምክንያቶች በደንብ ብንወስድ ወደ መፍትሄው ያቀርበናል ብዬ ነው የማምነው። ሰው እነዚህ ፌክ አካውንቶች በዚህ ልክ ነው እየተንቀሳቀሱ ያሉት። ፌክ አካውንት መጥፎ ነው ብቻ ሳይሆን እነዚህ ነገሮችን በዝርዝር ካወቅን ምን ማድረግ አለብን? የስነ ልቦና ችግር ያለበት ምን እናደርግ? ማህበራዊ ችግር ያለበት ደግሞ ምን አይነት ቴራፒ ነው መውሰድ ያለበት? ምን አይነት ሪሃቢሊቴሽን ሴንተር ውስጥ ነው መግባት ያለበት? የፖለቲካ ችግር ያለበት ከሆነ ምንድን ነው እኛ ማድረግ ያለብን? እንዴት አድርገን ነው ቀዳዳዎቻችንን መድፈን ያለብን የሚለውን ነገር ብንወስድ መልካም ነው እላለሁ። እና ፌክ አካውንት በዚህ ልክ ነው እኛ ጋር እየተደራጀ ያለው፣ በዚህ ልክ ነው እየመጣ ያለው የሚል የግል ምልከታ ነው ያለው። ምርሳት እጅግ እናመሰግናለን። እሺ እንግዲህ ወንድሜ መምህር ናጂ በሚገባ አስቀምጦታል። እንደው ምናልባት በገልጽ አልፎ አልፎ ለማጠናከር ካልሆነ በስተቀር እንግዲህ ሚዲያ ቅድምም እንዳልኩት ለአንድ ሀገር ግንባታ ወይም ልማት ወይም ደግሞ የትውልድ ግንባታ አይነተኛ ሚና ይጫወታል እና ፖዚቲቭሊ ይሄ ነው። ነገር ግን ይሄንን ባሉታዊ ጎን አሁን በተለይ ማህበራዊ ሚዲያ ላይ እንደ ዞናችንም በስፋት የሚታየው አሁን ላይ ወንድሜ ናጂን ተናግሮታል። ተናገራቸው ምክንያቶች እንዳሉ ነው። እኔ ግን እዛ ላይ ምናልባት ይሄንን ፌክ አካውንት የሚጠቀሙ ሰዎች ሪስፖንሲብል ወይም ደግሞ ሪስፖንሲቢሊቲ ላለመውሰድ፣ ላለመጠየቅ፣ አካውንቴብል ላለመሆን፣ ኃላፊነትን ላለመወጣት፣ ተጠያቂ ላለመሆን አንዳንዴ ከፍራቻም ይመስለኛል። ለምን የሚያስተላልፋቸው ነገር ታንጂብል የሆነ ነገር ስላልሆነ ይጠየቅበታል። ምክንያቱም እሱ የሚፈልገው ሚስተር ኤክስን የሆነች ነገር ጫፍ አያይዞ ስንዝር ከንድቶ ሌላውን አነሳስቶ ያንን የማጠልሸት ነገር ነው። እንደኛ ዞን ደግሞ እንደ ነዋሪነትም በብዙ ዓመት እንደመኖሬ እንትን ስል አሁን በፖለቲካ ውስጥም እንደመቆየቴ ወንድሜ እንዳለው ፖለቲካ ትርፍም ለማግኘት በዚያ መልኩ የሚካሄድበት ሁኔታ እኔ መልካም አይመስለኝም። አያለው ግለሰብን ስም በማጠልሸት የሚመጣ ነገር የለም። እኔ ፐርሰናሊ እንኳን ስገስጽ እኔ ከፈለጋችሁ ርዕዮቱን ፕሮግራሙን መተቸት እንጂ ግለሰብን ሚስተር ኤክስ ሚስተር ዋይ ካልክ ያለን ኤቪደንስ ይዘህ እኔ እንኳን በፓርቲ ውስጥ በነበርኩበት ጊዜ ባለፈው ምርጫ እንደ ዞን አስተባባሪነቴ ያለን ኤቪደንስ ይዘህ ፍርድ ቤት ሂድ እና ሚስተር ኤክስ ይሄን ሰርቷል በል ያልኳቸውም አካላቶች አሉ እና አሁንም በፌክ አካውንት እየተንቀሳቀሱ እንደሆነ ይታወቃል። ማንም የሚያውቀው ነው። እና ምን ለማለት ነው? እውነቴን ነው። አሁን 2010ን እሱ አንስቶ ወንድሜ ያ በቡና ምክንያት የነበረው ነውጥና ዋይዘር ባይሆኑ ኖሮ እውነቴን ነው እንደው አስተዋይና ጠቢብ ባይሆኑ ኖሮ እንደው በእድሜ ታናሾችም የሆኑ አመራሮች አሉ። ግን እግዚአብሔር በሰጣቸው ጥበብ ወርደው ታናሽ ሆነው በትዕግስት በትህትና ያ ወጀብ ታለፈ እንጂ ብዙ ነገር ነበር የሚፈጠረው። እንዳነሳሱ ብዙ ሜስ ተነስቶ ነበር። ነገር ግን በእነሱ ጥበብና በእግዚአብሔር እርዳታ ያ ሳይሆን ቀርቷል። አሁን ላይ ደግሞ እኔ ግለሰብ ለምንድን ነው ሚዲያ የመናገር ነጻነት አለ። እኔ አሁን የፈለኩትን እናገራለሁ። ግን ሚስተር ኤክስ ብዬ አልናገርም። ያለውን ነገር ተቻለሁ። ጥቁር ነው፣ ነጭ ነው እያልኩ እናገራለሁ። እስከ ዛሬ ድረስ ምንም የሆንኩት ነገር የለም። ይሄ ከሆነ ለምንድን ነው እውነትን ይዞ የራሱን የፖለቲካም ዓላማ ካለው እኮ ግልጽ ሜዳው ላይ ተቀምጧል። ዓላማ ካለው በአንድ ፓርቲ ስር መስርቶም ሆነ ታቅፎ ዓላማውን በመድረክ ዙሪያ በኢንፐብሊክ ማራመድ ይችላል። ምን ይከለክለዋል? እኛ እያራመድን አይደለ እንዴ?
ግን ሌላ ድብቅ አሁን ብዙ ጊዜ ፌክ አካውንት ያላቸው ሰዎች ከበስተጀርባቸው ሰዎች አሉ፣ ከበስተጀርባቸው ባለሀብቶች አሉ፣ ከበስተጀርባቸው ሌላ ፖለቲከኞች አሉ ጉምቱ የተባሉ። አሁን እንደውም ቡድን ተያይዘዋል የሽኩቻ አይነት ነገር። ስለዚህ አሁን በዚህ ሰላማዊና የህዝብን ደህንነት ለመጠበቅ ሲባል እንደው የሆነ ቀይ መስመር ሊበጅለት ይገባል። እውነቴን ነው። ምናልባት እንግዲህ ቴክኖሎጂም ካገዘን ይሄንን ነገር እንግዲህ በፌክ አካውንትም ቢሆን ስልክ ቁጥሮች አሉ፣ የተለያየ እንትን ሚንስ አለ። ያንን ከቴሌም ከፖሊስም ጋር ሆኖ እነዚህ ፌክ አካውንት ያውቃቸዋል እኮ ህብረተሰቡ። በኮመንሊ የሚጠቀሙ ሰዎች ውስን ሰዎች አሉ። ግፋ ቢል እኮ ከ10 በላይ አይበልጡም እነዚህ የሚያምሱ ሰዎች። ሌላው አጃቢ ነው እንጂ የሚሰጥ ጠጠር አቀባይ አለ። ግን አሉ እነዛ ላይ የተወሰነ ያዝ እየተደረገ የማስተማሪያ ነገር ቆንጠጥም ሊደረጉ ይገባል። ያለበለዚያ ከሆነ አይደለም ከዞናችን አልፎ ወደ በሀገር ደረጃም ትልቅ ኔጌቲቭ ኢምፓክት ሊያመጣ ስለሚችል ይሄን ነገር ማሰሪያ ሊበጅለት ይገባል የሚል ሀሳብ አለኝ። ከዛ ውጪ ሚዲያ ጥሩ ነገር ትውልድን በጥሩ ሁኔታ መቅረጽ እንችላለን። በማህበራዊ ሚዲያ ብዙ ነገሮች ወንድሜ ብሏል። ብዙ የተቸገሩ ሰዎች ተረድተዋል። ብዙ ትምህርት ቤቶች ለልማትም ጠቀሜታ ሲውል እናያለን። ብዙ ነገር ዘርፈ ብዙ። ስለዚህ በዚህ ረገድ ያለኝ ሀሳብ ይሄን ይመስላል። እሺ ቅድም መምህር መሐመድ ያነሳው ነገር አለ በጣም አስተማሪ። ሰው ለምንድን ነው ፌክ አካውንት የከፈተው? በግልጽ መሄድ ያለበት የፊት ለፊት መንገድ እያለ ለምን ጓሮ መረጠ? ስለዚህ አንድ ችግር አለ ማለት ነው። ይሄ ብዙዎቻችን ማንሳት ያለብን ጉዳይ ነው። እንግዲህ እኛ እዛ ማህበረሰብ ውስጥ ስላደግን የኛ አባቶች ጋሻ ያግዙናል። ድሮ የሚዋሹት ለማስታረቅ ነው። ዋሽተን እናስታርቅላል። ዛሬ ግን ዋሽቶ ማጣላት ነው። አባቶቻችን ሲያስታርቁ ሲዋሹ እንኳን ያለ ነው ብለው ሲዋሹ ለማስታረቅ ነው፣ ለማፍረስ አይደለም፣ ለመገንባት ነውና እሱን አነሱልን፣ እንደ አባት ያነሱልናል። ከማህበረሰብ ወጋን ግን ሌላው ችግራችን በጓዳችን ምል የመጣንበት መንገድ አለ። የቱን አክ ችግር ቢኖር ችግራችን በጓዳችን ምል ወጋ አለ፣ የስነ ልቦና ውቅር አለ፣ መልካም ልምምድ አለ፣ መልካም እሴት አለ፣ አገር በቀል እሴቶች አሉ። ከተጻፈ ህግ በላይ ከየትኛውም በላይ እነዚህ ነገሮች የሚያስተምሩ መስራና ምናልባት ባልደረባ ታምን የሚጨምረው ነገር ካለ ይጨምራል። ግን በዚህ ጉዳይ ላይ አባታችን ቢያስቀምጡልን። እኔ የምጨምረው ከሶስት በህግ ፊት ከእንትን መሸሽ ተሸሽጎ በፌክ አካውንት ዞሮ ወንድሜ ቅድም ካስቀመጠው ውጪ አይደለም፣ ከነዚህ ቃላት ምክንያቶች የሞቱ አይደለምና ግን ሞራል አለ እኮ። እኔ ወንድሜን አሁን እዚህ ጋር ይመስለኛል ይሄን ሚዲያ መከታተል ሰው ለምን እዚህ የእናንተንም ስራ እንዳስፈታን ምን ተልእኮ ከበስተኋላ እንዳለን ይረዳል ብዬ አስባለሁ። ቅድም ብያለሁ፣ ወንድምን ነው የበላለሁ። ቅድም ጋሽ አደሎም ከመጀመሪያው ከከፋ ታሪክ ጀምሮ ንጉሱ ከተያዘበት ጀምሮ ንጉሱ ለመያዝ ምክንያት ናቸው የተባሉትን እና ንጉሱ ተይዞ ከሄደ በኋላ የከፋ ማህበረሰብ ስነ ልቦና ያለበትን ደረጃ ያኔ የተጀመረው ሴራ እሱን የመዘዙ መንዝሮ የሚበሉ ሰዎች እንዳሉ አሁንም እንደመጣ በዚህ ውስጥ የሚያሳዩ ነገሮች አሉ። ይሄን የሚያመላክተው እንደው ለሁላችሁም እውነት ወንድም የሆነ ሰው ወንድሙን ይመክራል እንጂ ይመልሳል። እኔ ባጠፋ ታመነ ብሎ ጋሼቦ እስራኤል ወንድሜ መሐመድ ምን ሆነህ ነው ይሄን እኮ ካንተ አንጠብቅም አብደሃል እንዴ ብሎ ካለኝ በላይ ተኪዶ የሆነ ያለው ማሳጣት ነው ወይንስ እንደው እውነትም እነዛ የተሰደቡ ያሉ ሰዎች እኔን ጨምሮ ለሀገር ለወገን መሆን ሲገባን መቼም ተልኳልን በዚች ምድር ላይ ስንመጣ ከዛ ውጪ ሆነን የሚከፈልልን ዋጋ ነው የሚለው ነገር ስናስብ የሞራል ህግ የለም ወይ? ሶስት ሰው አይ አንድ እህት ናት አሉ አገልጋይ ናት። አገልግላ እግዚአብሔርን ምርኩዝ አድርጋ ነው የምትንቀሳቀስ ነበረው።
አስተምራ ደክማ ውላ ወደ ቀጣይ አገልግሎት ስትሄድ ልክ በዛ ተቃራኒ ደግሞ ሴቶችን የሚዳፈር ሴቶችን ክብረ ንጽህናቸውን የሚያጎድፍ በቃ ለሱ እንትን ያደረጋል አሳቻ ማይሆን ጫካ ላይ ያገኛታል። ያገኛትና ያይሱ የሚፈልገው አንድ ነገር ነው። እሷን ደግሞ አምላክ የምታምነው አምላክ ይሁን እንግዲህ አመጣው ጥሏታል። ገና ሲታየው እጅ መስጠት ነው ያለባት። እየሰጠች ነይ ጫካ እንግባ ይላታል። እንግዲህ አምላካችሁ ባይደንቅና የጫካ ነው የምንገባው እንዴ ምን ሆነሻል አንቺ? እዚህ እኮ ሰው ይመጣል። የምታደርገውን አድርግ። አሁን በእጅህ ነኝ። የምትፈልገውን የምትፈልገው ይሄው አለ ሁሉ እኮ ይሄው እጅ ሰጠው እኮ። አይ እዚህ አሁንም ጫካ ውስጥ ነው ሰው ያይናል ይላታል። እንዴ እዚህ እኮ ሰው ነው የሚያየን። እዛ እኮ ጫካ ውስጥ እኮ ሁሉ የሚያይ እኮ አለ ብላ ስትል ያ ሰውዬ ከስተቱ ተመልሶ ሰው ነው መቼም አይመለስ የለምና እሱም ዘመኑን ኖሮ አለፈ ይባላልና አሁን ቅድም የተባለው በሐሳብ መሞገስ ይቻላል ነው። ይሄ አካሄድ ሊከልብንም በሐሳብ መወያየት መሸናነፍ ሲቻል ይሄን ያክል ከትናንትና ታሪካችን ሳንማር በምንሄደው ርቀት ላይ ሞራል የለም ወይ? እስኪ ምናልባት አሁን ቅድም ዞሮ ቅድም ወንድሜ እስራኤል ባርካ 10 ከ15 ማይበልጥ ሰው ነው። እነዛ እንደው ከቤተሰብ አልተወለዱም ወይ? ሞራል የላቸውም? ከበስተኋላስ እንደው ምን ያክል ምሬትስ እውነት ኖሯቸው ነው? ምናልባት ቅድማው ነው ከተባለው እውነት እነዚህ ሰዎች አስመረረው ነው ወይ? ያስመረሩም ከሆነ እነሱ ለምንድን ነው እስኪ ከሱ ጋር ታይዘጋሽ አይደል? እውነት ወንድም ልጆች በደንብ አስረድተውታል። ከመደብ ትግል አኳያ ሊኖር የሚገባውን ከሞራል አኳያ ሊኖር የሚገባውን ከወቅቱ ኢንፎርሜሽን ልውውጥ አኳያ መኖር የሚገባውን ወንድሞቼ በሰፊው የተናገሩት ይመስለኛል። እኔ ወደ መሰረታዊ ነጥብ ቅድም እንዳልኩት የሚመለስና ባህልን ማበላሸት ስለማይገባን እነኚህ እኛ ወንድሞች በእውነት በራሳቸው መተማመን በራስ መተማመን እኛን አባቶችን ጠርቶ አዳራሽ ውስጥ ጠርቶ የሀገር ሽማግሌዎችን ጠርቶ ካህናትን ጠርቶ ይህንን እያያችሁ ነው ወይ ብሎ ይጠይቁን። እኛው ራሳቸውን መልሰን ልጆች ተሳስታችሁ ከሆነም እግዚአብሔር ይቅር ይበላችሁ፣ ግን ያልተሳሳታችሁን ተሳስታችኋል ብሎ የሚናገረው ራሱ ኃጢአተኛ ነው። ነገር ግን ወደ ህዝብ ውስጥ ለመግባት ሞክሩ። ህዝብን እኛን አነጋግሩ፣ አጫውቱን። ከዛ በኋላ ወደ ሶሳይቲ ቅድም እንዳልኩት ወደ ገጠሩም ሆነ ከተማ ማህበረሰብ ውስጥ ገብተን ስብሰባ ጠርቶ ብናነጋግር የተሻለ አቅጣጫ ሊናገኝ እንችላለን። ምክንያቱም ከህዝብ የተፈጠር ነው። ከህዝብ የተፈጠርን እንደመሆናችን መጠን ከህዝብ ርቀን የት እንደርሳለን? መባሉ ደግሞ የሚያመጣው ነገር የለም እኮ if you are free ምንም የሚያመጣው ነገር የለም። ህሊና ነፃ ነው። ህሊና ነፃ የሆነ ሰው ምንም የሚያስፈራው ነገር የለምና ሰብስቦ ያነጋግሩ። የሀገር ሽማግሌ ካህናትን አሁን እናንተ ብቻ ሚዲያው ነው አሁን እዚህ ያነጋገረን ያለው። እነኛ በአካል እንደውኛን ሰብስቦ በእውነቱ ያነጋግሩ። ነገሮችን መግጨት የሚቻልበት ሁኔታ አለ። ቅድም ያላችሁት የተራ ሚዲያ ላይ ተጠቅመው ሌላ ችግር የሚፈጥሩ አካላት የትም ይኖራሉ፣ ባደጉት ሀገሮችም ይኖራሉ። አሁን ማነው ትራምፕን የሚሰድቡ እኮ አሉ፣ አይታችሁ እንደሆነ። ይሄ ምንም አይጨንቅም። እሱ ግን ኮንፊደንሻሊ በራሱ እየሄደ ነው። እኛም በራሳችን ኮንፊደንሻል ሆነን መሄድ ነው ያለብን። ለዚህ አሁን ልጆቻችንን ታናናሾችን በእውነት እኔ ቢሮም እየሄድኩ ለስራ ክፍተቶች በሚኖሩበት ጊዜ በዚህ ብንሄድ ይሻላል እያልኩ እየመከርኩም ነው ያለሁት። አሁንም ቢሆን ከማድረግ ወደ ኋላ አልቆጠብምና እኔ ሌላውን ሰፊውን ለመናገር በእውነት ይከብደኛል። ኤኒዌይ ግን ይሰብስቡን እናነጋግራቸው። መሰብሰቡን እኔ ፍራቻ ገንቢ ሀሳብ ለመወሰድ እንጂ ለጥላቻ አይደለም እና እነሱ ራሳቸው እኛን እየቀረቡ ያነጋግሩ መልካም ነው። አሁን ብዙውን ጊዜ አይታችሁ እንደሆነ እዚያ ተገኝቶ መናገርም ትንሽ የሚከብድ ነገር ሰዎች አሉ። እርግጥ ራስን እምነት የያዘ ሰው ምንም የሚያስፈራው ነገር ስለሌለ መናገር ይችላል። መናገርን ምናልባት ሌላ ፎር ኮርነር ማየት ሳይቻል ሲቀር ዋን ሳይድ ነው ዋን ላይን ይዞ የሚናገር ሰው ይኖራል። ያንንም ለመግታት
የጋራ ግንዛቤ እንዲኖረው ለማድረግ መቻቻል ይጠይቃልና ይህንንም ወንድሞቼ ልጆቼን እንዲሰበስቡን ያድርጉ። ሰብስበውን ህዝብ ማከል ገብቶም እንዲህ ያሉ ችግሮች አሉ፣ ይሄን እነኚህ ችግሮች ሊወገዱ ይገባል፣ ሊቀርቡ ባህላችን ተበላሽቷል ብሎ ህዝብን ማመካከል እስከ ቀበሌም ደርሶ ማመካከል ተገቢ ነውና በቤተክርስቲያን ዙሪያ እንድንጠቀምበት ይፈልጋለሁ። በቀበሌም እንድንጠቀምበት ይፈልጋለሁ። እኛ በቀበሌያችን ደግሞ ይሄንኑ ሰጀሽን ከመስጠት ወደ ኋላ አንቆጠብምና እናንተ ሚዲያዎች በእውነት እኔ ይሄኛው ይሁን አላውቅም እንጂ አሁን የኛ ሚዲያ በእውነት ደስ የሚል አቅጣጫ ነው ያለው። የላኛው ይሁን አላውቅም የዓለም አቀፍን ሁኔታ መጥቶ ሲያሳይ በእውነት እኔ ደስ ነው ያለኝ። የዓለም አቀፍ እንቅስቃሴን በሙሉ በዓለም ያለውን የቱሪዝም መስህቦች በሙሉ ከኛ የቱሪዝም መስህብ ጋር አገናኝቶ አመጥቶ ሲያሳዩ እኔ ደስታውንም አልቻልኩም። ይሄ ምንድነው ዓለም በአንድ ካምፕ እንዳለች ያሳይ። የአዳምና ሔዋን ልጆች ነን እኮ ዛሬ ሰው መልኩ ይለያይ እንጂ የአዳምና ሔዋን ልጆች ነን። የተፈጠነው ከአዳምና ሔዋን ብዙ ተባዙ አለን እንጂ ተጣሏል፣ ተጋፉ አላለንም። ግን ይሄንን ሰው የተገነዘበ አይመስለኝም፣ በእውነት የተረዳ አይመስለኝም። የአዳምና ሔዋን ልጆች መሆናችንን የዘነጋ ትውልድ አሁን እየተፈጠረ ነው ያለው። ይህን ትውልድ ወደ መስመር እንዲገባ የሌላ ኢንፍሉዌንስ አይኖር። ቅድምም እኮ ከፋፍለ ግዛን የሚፈልጉ አካላት አሉ። እንዲሁ ሸዋውዶ በገንዘብ የሚመኩ በጉልበት የሚመኩ ሰዎች ይኖራሉ። እነኛን ብትና ለማስቀረት እኛ ዩኒቲ መፍጠር ያስፈልጋል። ዩኒቲ ኢዝ ስትሬንግዝ ይላል። ስለዚህ ዩኒቲ ብንፈጥር ማንም የኛን ገበና ሊያወጣብን አይችልምና በሚቻለው ሁሉ በተለያየ ቦታ የምትኖሩ ሁላችሁም ብትሆኑ ይሄን አቅጣጫ ይዘን የምንመራውን ህዝብ መምከር መመለስ፣ የቀበሌው አመራሪም እንደዚሁ የከፍተኛው አመራሪም እንደዚሁ ማድረግ ይገባዋል የሚል እምነት አለ። ብዙም የምጨምረው ባይኖርም ያው እንግዲህ ትውልድን ከማነጽ እኔ እንደው የሚያስፈራኛው ምንድነው ቀጣይ ጄኔሬሽን ምን ይሆናል ነው ያልኩት። ምክንያቱም ከጊዜ ወደ ጊዜ ትውልዱ እየተበላሸ የሚወጣው ትውልድ እየባሰበት እየመጣ ነው። ቀጣይስ አመታት እንደው ከ5 ከ10 አመታት በኋላ ምን ይኮናል? ምን ላይ ነው በዚሁ ከቀጠልን ምን ደርሰው የሚለው በጣም ያሳስበኛል። አሁን በትምህርት ቤቶች አካባቢ ስናይ፣ በአንደኛ ደረጃ ትምህርት ቤት አካባቢ ስናይ እኛ በተማርንበት ባስተማርኩት አንደኛ ደረጃ ያለው ባህሪ አይደለም አሁን የተማሪው ባህሪ እና ይሄን ትውልድን ከማነጻጻ አንፃር በተለይ ከአካዳሚክ ባሻገር በስነ ምግባር ከማነጻ አንፃር ቤተሰብ ትልቁን ሚና ይወስዳል። እውነቴን ነው። ምክንያቱም ቤተሰብም አሁን ልጆቹን ኢግኖር አድርጓል ማለት ይቻላል። ትምህርት ቤት ዩኒፎርም ለብሶ ቁርሱን አብልቶ ከመላክ ውጪ ልጄ የት ሄደ፣ ትምህርት ቤት ደረሰ ወይ፣ በትክክል ትምህርቱን ተከታትሎ መጥቷል ወይ፣ ከማን ጋር ነው የሚውለው፣ ስንት ሰዓት ይገባል፣ የት ነው የሚውለው፣ ጓደኛው ማን ነው የሚለውን ምንም ትኩረት እየሰጠ አይደለም። እኔ በግሌ አስታውሳለሁ ነው አንዳንዴ እውነቴን ነው ያኔ በልጅነት የልጅ አእምሮ እንትን ይላል። አባቴን ያውቁታል በጣም በቃ ነገሩ በውትድርና እንትን በአየር ኃይልም የቆየ ነው። ምን ያደርጋል መሰል አርብ ዘውትር ስራ አስፈቅዶ አርብ መስት ትምህርት ቤት ይሄዳል። 3 ልጆች እህት አለኝ፣ 2 ወንድሞች አለኝ። ሆምሩም ቲቸር ጋር ይሄዳል። ምንድነው ችግሩ? የዚህ እስራኤል ምንድነው? ያንተነ ችግር ምንድነው? የመዓዛ ችግር ምንድነው? ሆምሩም ቲቸር ያረፍዳሉ፣ ይተኛሉ፣ እንትን ይላሉ፣ ይረብሻሉ፣ ሆምወርክ ይሰራሉ። ለዛ ስንል ለዛ ፍራቻ አንድ ቀን ራት አልበላም የቤት ስራዬን ሳልጨርስ ቤት ወንድሜን ታላቀኝንም አስቸግሬ ቢሆን እንትን ካለ አባቴንም አስቸግሬ ቢሆን እንትን ይላል። የት ይውላል? የት ይገባል? ስንት ሰዓት? 10 ደቂቃ እንኳን መግባት ካለብኝ ከሚሽን መጥቼ 10 ደቂቃ ነው የሚሰጠን። አንዳንዴ ሻይ ፍሬ ሚካኤል ጋር እንጫወታለን ሳንገባ። እንደዛ በምልበት ሰዓት የት 5 ደቂቃ አለንጋ አለ እንገረፋለን። ይሄን እንትን ሲል ሳልወድ በግድ እኔ በህፃንነት ተምሬ እዚህ ደርሼ ቤተሰብ አፍርጬ የሚል እንትን የለኝም። ግን የሱን ክትትል ምናምን ስለምፈራ በትምህርቴም ሳላውቀው አካዳሚክም ጥሩ ነበርኩ፣ በስነ ምግባርም ታላላቅ እሳቸው ብለውታል። ያው በሙስሊምም እኮ ፕሪስኩል ማለት መስጊድ ላይ ነው። በቃ በሃይማኖት በትክክል እነዛ የሃይማኖት መሪዎችን በትክክል በአካዳሚክም በስነ ምግባርም አንጸው ወደ ክርስትናም ስንመጣ እንደዛ በቤተ ክርስቲያንም በካቶሊክም ብትል አባታችን ሆይ ብለን ነው ሰኞ ትምህርት ቤት ባንዲራ ሰቅለን የምንገባው። አርብ ደግሞ አውርደን ወደ ቤት ምንልበታል።
ያ ነው አሁን እነዛ ተማሪዎች ብታይ በስነ ምግባር በሙሉ እኔ እርግጠኛ ነኝ እንደው እንትን በጣም የታነጹ ናቸው። እዚህ ብቻ አይደለም ሙቲ ካቶሊክ የተማሩትን ብትሆን ሻፓ ካቶሊክ የተማሩትን በካቶሊክ ትምህርት ቤቶች እንዲተረድተው እንትን ያሉ በአካዳሚክ ብቻ በስነ ምግባር የትም ውጭም ይኖሩ አገር ውስጥም ይኖሩ አዲስ አበባም የትም ይኖሩ ዝም ብለህ እገሌ ሚስተር ኤክስ ብለህ ራንደምሊ ብትጠራ በስነ ምግባር በጣም ምንም የምታወጣለት አይደለም። ስለዚህ ይሄ ትውልድ እውነትም መንግስትም በዚህ ደረጃ ሊሰራ ከሆነ ትምህርት ቤቶች ላይ ወላጆችም የገዛ ራሳቸውን ልጅ መውጫ መግቢያውን በትክክል አብልቶ አጥቶ ከመላክ ባሻገር የሚውልበትን ከማን ጋር ነው የሚውል? ከጓደኛው ፒር ፕሬዠር ሊኖር ይችላል። ጓደኛ ግፊት ነው አሁን ልጆችን የሚያጠፋው። ምክንያቱም ልጆችን የሚቀርጸው ኢንቫይሮንመንት ነው፣ ከኢንቫይሮንመንት ውጪ አይደለም። አሁን አንድ ልጅን እኮ አሁን ቦሌ ሰፈርና ጨርቆስ ሰፈር ያደረገ ልጅ ተመሳሳይ መንታ ቢኖር አንዱን ጨርቆስ አንዱን ቦሌ ብታሳደገ አይደንቲካል ትዊንስ የሆኑትን ልጆች ብትወስድ ከ10 ዓመት በኋላ ብታመጣቸው አይብና ጎመን በባህሪም አይገናኙም፣ በንግግርም አይገናኙም። ያ ስድብ ሲያይ ይደነግጣል የቦሌው። ያኛው ግን አይደለም ላይ እንደውም ተረት አለ። ምንድነው የቦሌውና የጨርቆሱ ጤና ጣቢያ ሄዱና አሉ። ከዛ በኋላ የጨርቆሱ ተራው አልደረሰም፣ እናትየው ይዛቅፈ የቦሌው ገባ። ከዛ እንትን ሲል የጩኸት ድምጽ ሰማ። የጨርቆሱ ልጅ እማዬ ምን ሆኖ ነው አለች። እንግዲህ መርፌ ተወግቶ ነው አለ። እናቱንና ለመርፌ ነው እንዴ የሚጮኸው አለ። በጩቤ ቢወጋ ምን ሊሆን ነው አለ። አየህ እዛ ጨርቆስ ሰፈር ስድብ፣ ጩኸት፣ ጩቤ ለሱ ምንም አይደለም። እና ምን ልል ነው አካባቢ ልጅን ይቀርጻል፣ ትውልድን ይቀርጻል። ስለዚህ ቤተሰብ፣ ትምህርት ቤት ድሮ እኮ እኛ ወላጆቻችን ብቻ አይደለም ሀይ የሚሉት ጎረቤታችን እንደ አባቴ ፈራለሁ አባቴን ብቻ አይደለም ፈራው እናቴን ብቻ አይደለም የጎረቤት ሰው ሳይ አየኝ አላየኝ በቃ ማቅቄ ነው እንትን ብዬ ነው ከማን ያልባሌ ቦታ ቆሜ ከሆነ ራሱ እንትን ነው። እኛ መምህራኖቻችን ፍለፊት እኮ ተልከን ሄደን ከቤት ተልከን ሄደን ፍለፊት ስናይ ሌላ ቦታ እኮ ነው አልባሌ ቦታ አይደለም። ተልከን ስንሄድ መንገድ ላይ እንዴት ያየኛል ብዬ አሳብሬ በሌላ ቦታ ነው የሚሄደው መንገድ ላይ እንዳያይ። ዛሬ ግን ምንድነው አንተ ኳስ ለማየት ዲኤስቲቪ ብትመጣ ምናምን ተይዟል ቲቸር ቦታ ተይዟል ነው የሚል አንተ ስገባ እንዴ ይሄን አይነት ትውልድ ነው እያፈራን ነው ያለ ነው። መምህር ከበሬታ የለም፣ እናት አባትን ማክበር የለም። ሲጀመር በሃይማኖት ተቋማት ታንጸው አያድጉም። ፕሪስኩል የሚባል አለ። በመስጊድም ጥሩ ቁርአን ብቻ ሳይሆን ሌላም ስነ ምግባር ተምረው እንደሚወጡ እናውቃለን ጓደኞቻችን ስለሆኑ። በቤተ ክርስቲያንም እንደዚሁ እና ታላላቅ በእድሜ እንኳን የአንድ አመት እንትን ክብር አለው በዛ በእኛ ጊዜ የአንድ አመት እና አሁን ላይ ያ ነገር ስለሌለ ይሄንን እንደው በሂደት ለመመለስ ካሁኑ እንደው ወላጆችም ጋር ምክክር ያስፈልጋል። እውነቴን ነው። ልጆቻቸውን በአግባቡ እንዲከታተሉ የት እንደሚውሉ ከማን ጋር እንደሚውሉ ያንን ሊጠብቁ ይገባል። ምክንያቱም ነገ ለነሱ ጧሪ ሳይሆን ራሱ ሸክምና ለሀገርም ሸክም የሚሆን ልጅ ነው የሚመጣው። በስነ ምግባርም የታነጸ ልጅ እንዲወጣ አሁን ላይ ምንድነው ስድባቸውን ተመልከት። ከምንድን ነው አሁን ደግሞ በተለይ አሁን አባቴን ማህበራዊ ሚዲያ ላይ አሁን ሞባይል ሃይስኩል አካባቢ ብትሄዱ ሃይስኩል አይደል አሁን ፕራይመሪ ስኩልም ጀምረዋል። እንደ እንሽላሊት ከክፍል ጀርባ ቁጭ ብለው ማህበራዊ ሚዲያ ነው እንትን የሚሉ ከማን ያዩት ከታላላቆቻቸው። ዛሬ ወላጅ የተቸገረው ምንድነው 9ኛ ክፍል ሞባይል ካልገዛልኝ ስማርት ሞባይል ሞቼ እገኛለሁ ይላል። ከሌለ ተበድሮ ምን ብሎ በቃ ቁምስ ይገዛለታል። ግን ለምን ፐርፐዝ ነው የሚጠቀመው? እውነት ለትምህርት ነው የሚጠቀመው ወይስ ለሌላ ነው? ይሄንን ሳይከታተሉ ሞባይል ገዝቶ መስጠት አግባብ አይደለም። እኔ እንደው መመክረው ጎበዝ ተማሪ የሆኑ ኢነሳ ሃይስኩል ተማሪ ሲሆኑ ለትምህርት ስለሆነ ሊያግዛቸው ይችላል። ያ ነው አለበለዚያ የልጆቻቸውን የአካዳሚክ እንትን አይተው እርግጠኛ ባልሆነበት ዝም ብሎ ሞባይል ገዝቶ ቢሰጡ መበላሻ ስለሚሆን ወላጆችም ትልቅ ኃላፊነት አለባቸውና ይሄን ሊወጡ ይገባል። ሁሉም ተጋግዞ ባለድርሻ አካላት እንትን ካላሉ ቀጣይ ትውልድ በዚህ አይነት በጣም አስፈሪ ነው የሚል ነው እምነት ያለው። የቤተሰብ አስተዳደግ ቀላል አይደለም። ዝም ብሎ ልቅ ማድረግ አይደለም። እኛ ያደግነው በስነ ምግባር ነው ያደግነው። በቤተክርስቲያን ሕግ ቤተክርስቲያን ሰንደቅ ሲተከል በደማርያም ስንማር ሰንደቅ ሲተከል አባታችን አባ ሀብተ ማርያም መጥቶ ቡራኬ አድርጎ ትምህርት ሰጥቶን ነው ወደ ትምህርት ክፍል የምንገባው። ከዛ በመለስ ደግሞ ያንን ያገኘነውን ሀብት ልጆቻችን ትምህርት ቤት በሚሄዱበት ጊዜ ኢቤት አንደኛ ገብረ ገቡን በእኛ እንደተማርነው እንዲማሩ እናደርጋለን። ከዛ በኋላ ትምህርት ቤት ሄዶ ከተማሪ ጋር እንዴት አዋዋላቸውን
ሳይለንትሊ ማዋል እንደሚገባ የተማሪ እስክሪፕቶ እንኳን የወደቀውን አንስተው የጠፋበት ተማሪ ብለው እንዲሰጡ ተማሪ ካልተገኘ ለአስተማሪ እንዲሰጡ እያደረግን ነው ልጆቻችን ያሳደግ ነው። ከዚህ የመነጨ አንድም የቤተሰብ ተጽዕኖ አለ። በአሁኑ ሰዓት ልጅን የማሳደግ ተጽዕኖ አለ። ምናልባት የራሱ ኑሮ ያለ መመቸት ይሆን አላቅም። ብቻ ልጅ አባት ቤት ገብቶ ብሎ ልጅ በ4 ሰዓት በ5 ሰዓት ነው የሚገባው። ይሄ ምንድን ነው? የግብረ ገብ ማድረስ ስነ ምግባር ማጣት ነው። ይሄ ስነ ምግባር ማጣትን ሶሳይቲው ራሱ ከትምህርት ቤቱ ጋር ኮሚኒኬት ፈጥሮ ልጆቹንም ያስተዳደጋቸውን ችግር መፍታት መቻል አለበት። አነሰም በዛም ከጊዜ በኋላ ልጅ ሆኗል። አባቱን የሚያከብር ልጅ የለም። ውስን ልጅ ነው ያለው ጥቂት በእውነት። ከዛ ውስጥ ምን አለ? አስተማሪዎች ታውቁታላችሁ። እዛ ሲታስተምሩ የሚገጥማችሁን ችግር እናንተ ግድግዳ ላይ ሰሌዳ ላይ እየጻፋችሁ ራሱ ሞባይሉን ከፍቶ የሚያይ ነው። አሁን ተገዶ እንደሆነ አላቅም፣ ተከልክሎ እንደሆነ አላቅም። ሞባይሉን ይዞ የእናንተ የምትሉትን ትምህርት አይማርም። ከዛ ወጥቶ የት ይሄዳል? ጫካውን እዚህ ሸታው መንገድ አውቃለሁ። ድሮ የተማርንባት ትምህርት ቤት በእውነት ጥሩ ሰዎች የወጡበት ቦታ ነው። ነገር ግን አስተማሪው እዚህ እያስተማረ ከክላስ ወጥቶ ጫካ ውስጥ ውሎልህ ሄዶ ወደ ቤት ይደርሳል። የት ዋልክም ወላጅም አይልም። ቢለውም ደግሞ የሚገጥመውን ችግር ያውቃል። አስተማሪ የት ትላንት ገባህ እንዳይልም በማስተማር ላይ ነው። ልጁ መውጣቱንም አያውቅም። ሌላ ችግር ነው። እነኚህን አሁን ልጆቻችንን በትምህርት ቤቶቻችን ዙሪያ ግብረ ገብ ትምህርት የሚሰጥበትና ስነ ልቦናውን የመለወጥ ባህሪ ቢቀጥል መልካም ነው የሚል እምነት አለ። ነገር ግን ወጣቱን ምን እናርግ የሚለውን ከቤት መጀመር፣ ከትምህርት ቤት መጀመር፣ ግብረ ገብ ትምህርት መስጠት ተገቢ ነውና በዚሁ መልኩ ብንቀጥል መልካም ትውልድ እናፈራለን። ግን ለወደፊቱ በዚህ የሚቀጥል ከሆነ ትውልድ የምናፈራበት ሳይሆን የተበላሸ ትውልድ የምናፈራበት ዘመን ውስጥ ያለነውና በሚቻለው ሁሉ ይህንንም ከማድረግ ባንቆጠብ። እኛም ትምህርት በደሜረም ይጠራውኛል ተጠርቼ ሂጄ የልጆችን ተሞክሮ ሰጥቻቸው እንደገና ተማሪዎችን እዛ ዘክሬ የሚወጣበት ጊዜ አለ። እሺ፣ ርዕሰ ጉዳያችን እጅግ ሰፊ ትውልድን የሚገነባ ሀገር የሚገነባ ርዕሰ ጉዳይ ነውና በዚህች አጭር ቆይታ ይህን የመሰለ ርዕሰ ጉዳይ አንስተን የሚቋጭ አይደለም። በተከታታይ በዚህ ጉዳይ ላይ መስራት ያስፈልጋል። እንግዶቻችን እንዳነሱት ትምህርት ቤቶች፣ ወላጆች፣ የስነ ምግባር ተቋማት ሁሉም በየደረጃው በጋራ መስራት ያስፈልጋል የሚል መልእክት አለን። በተለያየ አንደበት ከተለያየ ጭንቅላት እጅግ አስተማሪ፣ መካሪ፣ አቅጣጫ ጠቋሚ ምክር ሀሳቦችን አገኘን። እጅግ አድርገን ነው ዛሬ እዚህ የተገኙ እንግዶቻችንን የምናመሰግነውና የከፋ ማህበረሰብ ሬዲዮና ቴሌቪዥን በዚህና በሌሎች ጉዳዮችም ሀገርን ማህበረሰብን የሚገነቡ ጉዳዮችን ይዞ መቅረቡን ይቀጥላልና ዝግጅቱን በመምራት እኔ ወንድሙ ካክለው እንዲሁም ታመነ በየነ የካሜራ ባለሙያዎቻችን አበል ማሞና በላቸው ባሮ በጋራ ቆየን። ታመነ እንግዶቻችን አመስግነን አበል ተስፋዬና በላቸው ባሮ የካሜራ ባለሙያ ከኛ አብረውን ቆይታ አደረጉ። ተመልካቾቻችን አብረው ስለቆዩ እናመሰግናለን። እንግዶቻችን እጅግ ከልብ በከፋ ማህበረሰብ ሬዲዮና ቴሌቪዥን ተከታታዮች ስም እጅግ አድርገን እናመሰግናለን። ክብረት ይስጥልን።